አንቺን እኮ ነው። ማነሽ? ምን ነው? ማነሽ? ቆይ ምን ማለት ነው ማነሽ? ማታ ማሬ ፍቅሬ ምናምን ስትለኛል። አፍሽን ዝጊ አንቺ። ምን ማለት ነው አፍሽን ዝጊ? ያማል እንዴ? ከዚህ በኋላ ይኸውልሽ አታውቂኝም፣ አላውቅሽም። ሰምተሽኛል? አንተ ጤነኛ አይደለም እንዴ? ይልቅ ኪራዬ ማታ ምን እንደተፈጠረ አጠቀኝ። በጭራሽ ማወቅ አልፈልግም። ከቻልሽ ይኸውልሽ አንቺም ከአእምሮሽ ውስጥ አውጪው። እሺ? ወይኔ ያማል እንዴ? ስለሆንክ ነው እኔ እንደዚህ የምታስበኝ? ይኸውልሽ እንደውም ምንም ስላላደረኩሽ ልታመሰግኝ ነው እሺ የሚገባው። እሺ ጥሩ። እኔ ኒና ማን እንደሆንኩ አታውቀኝም ማለት ነው። እንገናኛለን። ኪራ 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 ቆያላችሁ መሰለኝ እናንተ። ሰብራኩን ኪራይ እንጣለን ኪራይ ቆይ ተረጋጋ። ሄደ እኔ የምልህ ቆይ ግን ጓደኛ መኪናውን ቆፍሮ አብሮ ነው እንዴ ፓርክ ያደረገው? ቆይ ግን ምን ነው እንዴ? ቆያ ኧረ ትንሽም ጠብቆ ይመጣል። በጣም ቆያ። በቃ ከቸኮልሽ ሂጂ። ኧረ ኖ እጠብቀዋለሁ። በቃ አታካብደው። እናቴ እኔ ቸኩላለሁ። ሚስቴ ትጠብቀኛለች እና እኔ ብቻዬን ስለምፈራ ነው እንጂ ከእሷ ማለቴ ከሚስት ልንጠቅ ካላልኩኝ ላግባ ካላልኩኝ። አንቺ ሴትዮ ተይኝ። ግን ኪራዬ በጣም ገርሞኛል። ምንድን ነው የሚገርምሽ? በዚህ ዘመን እንዳንተ አይነት ወጣት ቆንጆ ለሚስቱ ታማኝ መሆኑ በጣም የገረመኝ። እና ለመታመን እኮ የግድ መሸበት አይጠበቅብኝ። እሺ ኪራዬ እዚያ አካባቢ የማውቀው አልጋ ቤት አለ። እዛ ምን? ኧረ ምንም ኪራዬ በቃ ተረጋጋ። እኔ ልተኛ ማለት እኮ ነው። እንደዛ እንችላለን። በቃ ሂጂ። እንዴ ብቻዬን እና በማህበር እንሸኝሽ ወይስ በቦዲጋርድ? እየቀለድኩ አይደለም ኪራዬ። እኔን እኮ ካገኙኝ ይገሉኛል። ችግር የሆንሽ ልጅ ነሽ። በቃ ልሸኝሽ። እሺ እዘለኛ። አንቺ አትጨማለቅ።
ቤት አላደረም ማለት ነው? ጽናት ኪራዬ ኪራ ቤት አላደረም እንዴ? ስንት ጊዜ እንደደወልኩለት ግን አያነሳም። ቅዱስስ? እሱም አያነሳም። ልጆቹ የት ሄደው ነው ማለት ነው? አላውቅም። ኪራ ግን ተቻኩሎ ነው የወጣው። ስለምን? ወይ ካልሆነ እኔ ከስራ ልቀር እንዴ? አረ ለምን ቀርተህስ ምን ታደርጋለህ? ምናልባት ወይ ደግሞ ብቻ እሱ ፈጣሪ ይጠብቃቸው። አንተ ቀርተህ ምንም አታደርግም። ምናልባት ካልሆነም ደግሞ ለናሁም እደውልለታለሁ። እስኪሽ እንደዛ ካልሽ መልካም። ወይኔም እየሄድኩኝ እደውልላቸዋለሁ። እሺ በቃ ክብሮኝ፣ አይዞሽ እስኪ ተረጋጊ። እኔ እሞክርላቸዋለሁ። እሺ እሺ። ወይኔ አናቴ፣ ምንድን ነው እንደዚህ የሚመጣው? ምን ጽናት 16 ጊዜ? ምንድን ነው ጆሮዬ ሞቷል እንዴ? ይህን ያህል ማይሰማው? ነገር ቡና ጠጥቼ እደውልላታለሁ። እንዴ ፔንሲዮን በር ላይ እንዴት ተፈጠረው? ማታ ኪራ፣ ወይኔ ወይኔ ወይኔ፣ ልጁን ጉድ አደረኩት ከልጅቷ ጋር። ጽናት 17ኛ ጊዜ ደወልሽ? አቤት ጽናት።